ይሄ ሰውዬ መክሊቱን እንዲቀብር ያደረጉት ሁለት ነገሮች አሉ። ፈሪነትና ስንፍና ናቸው። ፈሪነትና ስንፍና ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለት መሰረታዊ አውሬዎች ናቸው። ይሄን ባደርገውሳ ቢበላሽብኝሳ፣ ይሄን ብናገርሳ፣ እነገሬ ቢተቹኝሳ፣ እንዲህ ብሰራሳ፣ እንዲህ ቢሆንብኝሳ። የፈሪነት እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለን ማለትን ያልተወ ሰው ማድረግ አይችልም። ሰነፍ በላኩት ጊዜ በመንገድ ያንበሳ ደቦላለ ይላል ሰሎሞን። የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሐሳብ የሚሰጥ ፍጡር ነው። ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈልገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ፣ ሰው ምን ይለኛል የሚለው ወይም እንዲህ ቢገጥመኝሳ፣ ብዋረድሳ፣ ሬባስ አልነካካ አለ ማለት የምንችለውን ነገር በእግዚአብሔር አምነን ሰው አማክረን አቅደን መስራት። የተበላሸው ይበላሽ፣ የተረፈው ይተርፋል። እንደዚህ ነው መሞከር። አሁን ብዙ ሰው ራሱ በእኛ ቤት ያለው ሰው ሁሉ የባስ አስተምሬ ከሚበላሽ አብድ በአርምሞቱ ይመስል ጠቢብ ተብዬ ብኖር ይሻለኛል። በቃ በዝምታዬ ሊቅ ብባል ይሻላል። አይ ሊቁ ገሌ አባፋቸው ነው እንጂ የማይናገሩ ብባል ይሻላል ብሎ ተጎልቶ እንደ ድንጋይ አይደለም መናገር። ተናገር። ሃይማኖት ከሆነ ከተማርከው ተናገር። እግዚአብሔርን እየፈሩ እግዚአብሔርን መፍራት ነው እንጂ ሰው መፍራት ያበላሻል። ሁልጊዜ እየተሰቀቁ ብኖር መሻሻል። ሁለተኛ ምንድን ነው? ስንፍና። ይህ ሰውዬ መክሊቱን የቀበረበት ምን እንደሆነ ታውቃላችሁ? ስንፍና። ዘመዶች ስንፍና በሉ። አቤት ስንፍና ምንድን ነው? ስንፍና መክሊት ይቀብራል። የበሰው መክሊት ተቀብሯል። እዚያ መጽሐፈ ነገሥት ላይ ያለች አይደል ልጇ ላይ የተኛችው ሴትዮ የራሷ ልጅ ላይ ተኝታ ልጇን ገላው አደረች። ሕፃኑ ልጅ ኋላ የሰው ልጅ ምን አለች? አምጡ አለች። የሴት ቤቱ ልጅ የኔ ነው ብላ ቁጭ የራሷ ልጅ ላይ ተኝታ ገላ በእንቅልፍ ልቧ ልጇ ላይ ተኝታ የገደለች ማለት መክሊታቸው ላይ ተኝተው የሚገሉ ናቸው። የራሳቸውን መክሊት ተኝተንበታል። ብዙ መክሊት እያለ እኛ ላይ ማለት ነው። ያ ምን ነው? ረጅም ጊዜ መተኛት፣ ቁጭ ብሎ ማውጋት፣ ቁጭ ብሎ ዝም ረጅም ጊዜ ልሽ ማለት ማለት ከዚያሱ ደግሞ ሰው ቁጭ ብሎ ማውጋት። አይጉድ! ድሮ አባቶቻችን እንዲያርጉ ነበር። አቤት አቤት! እነገሌ እንዲያርጉና ነፃ ደቁ አባቶቻችን እንዲያርጉ እና እነሱ ምን ያርጉ? እነሱማ የሰሩትን ሰርተው ሄዱ። እንግዲህ ከሌለ ታዲያ እኛ እንግዲህ ምን እናርግ? የራሳችን አብረን ተባብረን ደፋ ቀና ማለት አይሻለንም እንዴ? ድሮ ነበር እንጂ ቡጭቅ ማረግ ቁጭ ብሎ አንድ የሚሰራ የለም። መቦጨቅ ነው ዝም ቁጭ ብሎ እንዲህ ብሎ እንደዚህ ብሎ የሚተርፈን የለም። ፓትርያርኩን ስናነሳ ስንጥል፣ ጳጳሱን ስንተች፣ አለቃውን ስንተች፣ ያን ስንተች፣ ስናልሳ ስንቆርጽ፣ እሱ ግን አንድ አይሰራ። ስለዚህ ምንድን ነው አንዱ ችግር ስትሉ ቁጭ ብሎ ማውጋት፣ በሰዎች ማመካኘት፣ በራስን ማመካኘት። ልጅ ሁኜ ነው፣ ስለሚያመኝ ነው፣ ገና ወጣት ስለሆንኩ ነው፣ ራሴን ስለሚያመኝ ነው፣ ምን እንትን ስለለኝ ነው፣ አጠገቤ ብር የሌለኝ ሆኖ ነው፣ የሚረዳኝ የለም፣ ብዙ ሰው ስለሚጣላኝ በዚህ አይምሮ እየደማብኝ ማሰብ ስለማልችል ነው ምናምን ማለት ምክንያት ብሎ መደርደር። እንደዚህ ሆኜ እንደዚህ ይህ የሰነፍ ሰነፍ በላኩት ጊዜ ምን ይላል? በመንገድ ምን አለ ይላል? የአንበሳ ደቦል አለ ይላል። ይበላኛል ወይ ሳይኖር ነው እኮ እንደዚያ የሚለው። የሰነፍ መጠጊያው ምንድን ነው? ምክንያቱ ጨለማ ነው። ገና ወጣት ኤርምያስ ምንድን ነው ያለው? ልልክህ ነውና ምን አትበል ነው ያለው? ልጅ ነኝ አትበል። በሕፃንነቱ እንኳ እንዳያመከኝ መስራት አለበት። ራሳችን ላይ አላችሁ። መክሊትን የሚቀብረው ዋናው ነገር ምንድን ነው? ምድራዊነት በሉ። ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለቱ ነገሮች ምን ናቸው? ይሄ ሰውዬ መክሊቱን እንዲቀብር ያደረጉት ሁለት ነገሮች አሉ። ፈሪነትና ስንፍና ናቸው።
ፈሪነትና ስንፍና ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለት መሰረታዊ አውሬዎች ናቸው። እነዚህ ፈሪነትና ስንፍና። ይሄን ባደርገውሳ ቢበላሽብኝሳ፣ ይሄን ብናገርሳ፣ እነገሌ ቢተቹኝሳ፣ እንዲህ ብሰራሳ፣ እንዲህ ቢሆንብኝሳ። የፈሪነት ምንድን ያለክ መክሊቴን እነግዳለሁ ስል የባልት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ፣ እነዚህ ብሉኝ፣ ቢበላሽብኝ፣ ብከስር፣ እንዲህ ብል ብሎ ማሰብ ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። አስቦ ይሰራል። ከከሰረም እልም ይላል። ቀጣዩን ደግሞ ተነስቶ መቀጠል ነው። ጉዞ ነው ብለናል። ጉዞ ስትሄድ ያድጥሃል፣ ትወድቃለህ። ተነስተ መንገድህን ትቀጥላለህ። በዚህ ዓለም ንግድም፣ ሐሳብም፣ ትምህርትም፣ እውቀትም መውደቅ አለው፣ መነሳት አለው። ሁሉም ነገር መማርም፣ መነገድም፣ ማረስም፣ መቆፈርም፣ መመንኮስም፣ መቀሰስም፣ መጳጰስም ሁሉም ጎዳና ነው። እሾህ አለው፣ እንቅፋት አለው። ፈሪ የሆነ ሰው አይ በቃ ይህንን ያልጀምረውም ያለ ሰው የትም አይደርስም። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ፣ እነዚህ ብሉኝ፣ ቢበላሽብኝ፣ ብከስር፣ እንዲህ ብል ብሎ ማሰብ ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። አስቦ ይሰራል። ከከሰረም እልም ይላል። ቀጣዩን ደግሞ ተነስቶ መቀጠል ነው። ጉዞ ነው ብለናል። ጉዞ ስትሄድ ያድጥሃል፣ ትወድቃለህ። ተነስተ መንገድህን ትቀጥላለህ። በዚህ ዓለም ንግድም፣ ሐሳብም፣ ትምህርትም፣ እውቀትም መውደቅ አለው፣ መነሳት አለው። ሁሉም ነገር መማርም፣ መነገድም፣ ማረስም፣ መቆፈርም፣ መመንኮስም፣ መቀሰስም፣ መጳጰስም ሁሉም ጎዳና ነው። እሾህ አለው፣ እንቅፋት አለው። ፈሪ የሆነ ሰው አይ በቃ ይህንን ያልጀምረውም ያለ ሰው የትም አይደርስም። ምን እባላለሁ ማለትን እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለን ማለትን ያልተወ ሰው ማድረግ አይችልም። ስንፍናና ፍርሃት ናቸው። ስንፍናና ፍርሃት፣ አጉል ፍርሃትም አጉል ድፍረትም ተገቢ አይደለም። ምንድነው ቅዱስ ዮሐንስ አፈወርቅ ያለው ነገር አለ። የሰረቀን ሌባ የጨመረን ደፋር እንለዋለን ብሏል። የሰረቀ ምን ይባላል? በመልካሙ ነገር ላይ ሌላ ነገር የጨመረስ ደፋር። ያንን አንፈልገው። ደፋር የማይገባውን የሚጨምረው። አሁን እኛ ግን ማድረግ ምንድነው ያለብን ዘመዶች? ስንፍናችን ማስወገድ፣ በሰው ማመከኘታችን ማስወገድ። ቁጭ ብሎ ዝም ብሎ ቁጭ አሁን በዚህ በየዩቲዩቡ በየምኑ እየመጣ ቁጭ ብሎ ዝም ብሎ ቤተ ክህነትን ሲዘረጥጥ የሚውል ሰዋል። ቁጭ ብሎ ምን አባት አለን እኛ። አንተ መቼ ልጅ ሆነህ ነው ወገኛ? እንዲሁ እኮ እውነቴን ከልቤ ነው። እሱ አይሰራም፣ ስጋው ደግሞ አይቀበልም፣ አይጸልይም። ቁጭ ብሎ አባቶቻችን ስላለቁብን ነው የሁሉ መከራ ስለመጣብን። አንተ ነህ እንጂ ምእመን የሆንከው አሰራም ወይ? ዝም ብለህ ልቅ እንዲሁ እኮ ይገርማል። እስቲ ሂዱ አሁን ተሰብስበን ራብ አፈር ብላ ራብ አቤት አፈር ብላ አቤትም አይልም። አሁን ራብን ስለሰደብ ነው ልንጠግብ ነው? አንጠግብ። ስራ ነው ዘመዶች፣ ስራ ነው ዋናው። የተግባር ሰው መሆን የድርሻችን እንዲች ማድረግ ነው። የጀመርናትን መድኃኔዓለም ይባርካል። አብሮና ያለ ሩቅ አይደለም። ደሞስ እንዲያው ክርስቶስ ቤተ ክርስቲያንን ሽጧታል ማለት ትዕቢት እኮ ነው። ትቷል። ቄሶቹ ስለበደሉ፣ ጳጳሶች ስለበደሉ ክርስቶስ ጥሎን ሄዷል። ወዘተርፈ የት ነው የሚሄደው? እስከ ዓለም ፍጻሜ አለሁ ብሏል። ደግሞስ ለምእመናን የሚራራ እግዚአብሔር ለጳጳሳት ለካህናት አይራራም እንዴ? አይራራም? ይራር እንዴት አይራራም? እነሱ በጎቹ አይደሉም እንዴ? እና ስራ እንስራ፣ እናትርፍ። እንግዲህ ቁጭ ብላችሁ እስቲ ባካችሁ አስቡ። ጆሮ፣ ዓይን፣ እጅ፣ እምነት፣ ተስፋ፣ ፍቅር፣ ሰላም፣ ትዕግስት፣ ዲቁና፣ ቅስና፣ ጵጵስና፣ ሊቀ ጵጵስና፣ ማስተማር፣ ማቁረብ፣ ምእመንነት፣ አምስቱ ሕዋሳት። አምስቱ ሕዋሳት ውስጥ ዕውቀታችን፣ ምክንያታችን፣ መረዳታችን፣ ሌላስ ሐሳባችን፣ ሌላስ ስሜታችንን ማስተካከል። እንዲህ ያደረግነው ከዛ ሰው ሁለቱ ተግባርና ምንድን ናቸው?
ሐሳብ ነው። ተግባርና ሐሳብ መቀናጀት። ያሰብነውን ስታስቡት ሐሳባችን በእውቀት ለኩት። እውቀት ብለን ቅድም እውቀታችሁን በምክንያት ታስረዱት። ያንን እዛችሁ ምንና ታደርጋላችሁ? ዙሪያ ገባውን አይቶ መወሰን። ወስኖ ምን ይላል ደግሞ? እምነት አለን ደግሞ አምነህ ተሰማራ ብሏል አይደለ ዳዊት? አምኖ ደግሞ መሰማራት። ሲበላሽ ደግሞ በተስፋ ቀጣይ ይሳካል ማለት። እንዲህ እያደረግን መቀጠል ነው የሚያዋጣ። እግዚአብሔር እንደው ከእኛ ጋር ነው። እንግዲህ እናተርፋለን። እንድናተርፍበት እግዚአብሔር ይርዳል። በዚህ ዓለም ምንድን ነው ጨክኖ መስራት፣ አይነቱን መጠበቅ፣ ራስን አዋርዶ መስራት፣ ትርፍና ኪሳራን መገምገም የነጋዴ ጠባይ ነው። ገብቷችኋል? ምንድን ያልኳችሁ? ጨክኖ መስራት፣ ትርፍና ኪሳራን መገምገም፣ እሺ፣ ራስን አዋርዶ መስራት፣ አይነቱን መጠበቅ የነጋዴ 4 መሰረታዊ ነገሮች ናቸው። እንደዚህ ነው የሚያደርገው። 4ቱን ነው የሚያደርገው። ራሱን አዋርዶ ሲሰራ ልብ በሉ፣ የሆነ ድግስ ላይ ሱፍና ከረባት አድርጎ የምታዩት ባለሀብት እንትን ቱታ አድርጎ በርበሬ ሲሰፍር ነው የምታገኙት። ይህምን ይባላል እያለ ያ ሰውዬ ምንድን ነው? ራስን አዋርዶ ምን ማለት ነው? መስራት። ከዚያስ ደግሞ አይነቱን መጠበቅ። አይነቱን እየበላ ትርፍ የለም። አይነቶቹ እነማን ናቸው? የቅድሞቹ እንዳይነኩ፣ እነዚህ እና አይን እነ ጆሮ ይጠበቁ ነው፣ እንዳይበላሹ፣ አይነቱ እንዳይበላ። አይነቱ ከተበላ ትርፍ የለም። ይሄንን እነዚህ ሕዋሳቶቻችን ዋናውን እያበላሸን በሕይወታችን ትርፍ አናገኝ። እነዚህ ላይ ነው ትኩረት ማለት ነው። ሌላስ ትርፍና ኪሳራ መገምገም ማለት ነው። ማታ ማታ ውሏችንን መገምገም። በሳምንት አንድ ቀን ሳምንታችን መገምገም። ዛሬ ማታ ለምሳሌ ሁልጊዜ ራስን መገምገም። ለምሳሌ በየቅጽበቱ ራስን መገምገም። ይሄ እድገቱ ለአንደኛው ከፍ ሲል 10 ደቂቃ ከአንድ ወንድም ጋር አውግቶ ሲላይ ከዚህ ውይይታችን አትርፌ ነበር ከስሬ ነበር ይላል ብሎ ይገመግማል ማለት ነው። 30 ደቂቃ ከወንድም ጋር ከተጫወተ ከዚህ ቆይታችን አተርፍ ከሰርኩ ብሎ ራሱን ያያል። ይሄ በጣም ሰው እያደገ ሲሄድ ከዛ ምን ያደርጋል? አነስ ስናደርገው ደግሞ ውሎ ማታ ዛሬ ከክርስቶስ ዋልኩ ከሰይጣን ጋር ስከስር ዋልኩ ሳተርፍ ለዘላለም ሕይወት ሰራው ለሞት ሰራው አጣሁ አገኘው ብሎ ማታ ገምግሞ ይተኛል። ጠዋት ሲነሳ ራሱን ይገመግም። ሌሊቱ ትርፋማ ነበር የከሰረ ከእግዚአብሔር ጋር አደርኩ ከሰይጣን ጋር ለሕይወት አደርኩ ለሞት ብሎ ደግሞ ሌሊቱን ማልዳ ይገመግማል። ይሄ ያደገ ሰው ነው። ይህንን እኮ ምንድን ነው ያደረጋችሁ ነው? 5 ደቂቃ ማሰብ ነው፣ ሌላ የለው። በሳምንት አንድ ቀን እንዲህ ማለት አጠቃላይ። ከዛ ደግሞ ምናደርጋለን? በሕይወታችን ደግሞ እንገመግመዋል። ለምሳሌ መነኩሴ ከሆነ በምንኩስና እያተረፍኩ ነው እየከሰርኩ ነው። ተማሪ ከሆነ በተማሪነት እየከሰርኩ ነው እያተረፍኩ ነው። በምዕመንነት እያተረፍኩ ነው እያከሰርኩ ነው። ባለትዳር ከሆነ በትዳሩ እንዳተረፈበትና እየከሰረበት መሆኑ ማየት። የት ባጭሩ ምንድነው መሰላችሁ? እጄ ላይ ባለው ነገር የት እደርስበታለሁ? ምን እያረኩበት ነው? እግዚአብሔር እጄ ላይ ባደረገው ባስቀመጠው ነገር ምን እያረኩ ነው? እየኖርኩ ነው እየሞትኩ ብሎ ማየት ነው። ከዛ በየጊዜው ራስን ማንቃት፣ ደስታን መቆጣጠር። ምክንያቱም ወደ ማን ደስታ እንድንገባ? ወደ ጌታችን ደስታ እንድንገባ። በትንሹ መታመን ምን ማለት ነው? ትንንሽ ደስታዎቻችንን መቀነስ መጀመር፣ ጌታ ትልቁን ደስታ እንዲሰጠን። ትንሹን ደስታ መቀጠል። ለምሳሌ መነሳት ሲኖርብን ተኙ የሚለን መንፈስ ሊኖር ይችላል። እሷን ደስታ መቆጣጠር። ትንሿን ደስታህን ንቀሃታልና ምን እሰጥሃለሁ? ትልቅ ደስታ እሰጥሃለሁ። ትንሿን እንቅልፍህን ከቀነስ ትልቅ ደስታ እሰጥሃለሁ። እሷን ትንሽ ነገር መተው። የምንወዳትን ትንንሽ ነገሮች ደስታቸው ግን መርዝ የተቀቡ ስለት የሆኑትን እነሱን መቀነስ ነው። ከዛ ወደ ጌታችን ደስታ ሊቁ ግን ሲተረጉመው ለምንድን ነው በጥቂቱ ታምናሃል ያለው? በጥቂቱ ታምናሃል ያለው እግዚአብሔር የሰው ልጅ ዘመኑን በሙሉ ያገለገለውን አገልግሎት የጥቂት ዘመን አገልግሎት ነው የሚለው። ምክንያቱም በኋላ የሚሰጠው የዘላለም ሕይወት የማይጠገብ ነውና ይላል ቅዱስ ጎርጎርዮስ።
የማይጠገብ ስለሆነ በጥቂቱ ታምናሃል አለ። ዘመኑን ሁሉ ያገለግለ አሁን እንደ ጳውሊ 84 ዓመት ያገለግለ ሰው እንኳን ጥቂት ነው። ለምን? እዚህ የቀነስናቸው ትንንሽ ደስታዎች በመንግሥተ ሰማያት የማይነጥፍ ደስታ ሆነው ስለሚመጡ ማለት ነው። ስለዚህ የትርፍ ጉዞ ያደርግልን መድኃኒዓለም። ሁሉንም ነገር ገምግሙት። ገብረ ማርያምና ኃይለ ማርያም ጓደኛ ከሆኑ በጓደኝነታችን እያተረፍኩበት ነው፣ እየከሰርኩበት። ሁሉን ነገር እዩት። ሁሉን ነገር በምሽታችን፣ በውሏችን፣ ከተማ በመሄዳችን፣ እዚህ በማደራችን፣ በመኖራችን፣ ስንጓዝ፣ ትራንስፖርት ውስጥ በነበርንበት። ዛሬ ምንድን ነው? ትርፋማ ጉዞ ነበር? ኪሳራ። ነጋዴ ሁኑ። ለነፍሳችሁ ከሆነ ብልጥም ብትሆኑ ችግር የለም። ሰውን መብለጥ ነው እንጂ ክፉ። ነጋዴያዊ አይምሮ ይኑረን። ለነፍሳችን ከሆነ ችግር የለም። ለነፍሳችን ከሆነ የንግድ አይምሮ ይኑረን። በቃ መክሰር የለብኝም፣ ክርስቶስ በሰጠኝ መክሊት ማትረፍ አለብኝ ብለን ነው መሰማረት ያለብን። በጾታችሁ ማሰብ ትችላላችሁ። በወንድነት ያተረፍኩበት፣ በሴትነት ያተረፍኩበት ማለት ይገባል። እየሰማችሁ ነው? የኔ ወንድነት ኪሳራ ነው ትርፍ ነው በሉ። ወንዶችና ያሉ መነኩሴ ወንድ አይባልም። ሴቶችም የኔ ሴትነት ትርፍ ነው ኪሳራ በሉ።